የእናታችን የቅድስት ኪዳነ ምሕረት ረድኤት አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኖር አሜን። እንኳን ለእመቤታችን ለቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ ክብረ በዓሏ በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሐምሌ 16 ቀን የሚነበበውን የእመቤታችን የቅድስት ኪዳነ ምሕረት ታሪክ እንደሚከተለው እናሰማችኋለን። እስከ መጨረሻው እንድትከታተሉን ስንል በድንግል ማርያም ፍቅር እንጠይቃችኋለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አገልግሎታችንንም እንድታበረታቱ ስንል በኪዳነ ምሕረት አማላጅነት እንጠይቃችኋለን። ኪዳነ ምሕረት ማለት የምህረት መሐላ ማለት ነው። ከ33ቱም በዓላት እግዝእትነ ድንግል ማርያም አንዱ ነው። አመሰግናለሁ። እርሷም መታሰቢያን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን መባ የሰጠውን ከሃይማኖት በፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ሥጋ ከሞተ ነፍስ አድንልኝ አለችው። ጌታችንም ይህን ሁሉ እንዳደርግልሽ መሐልኩለኪ በርእስየ ወበአቡየ ሕያው ወመንፈስ ቅዱስ ብሎ ቃል ገብቶላታል አድርጓል። ኪዳን የሚባለው ቃል የሚለው ጋር እየተቀዳጀ በብሉይ ኪዳን ለ280 ያህል ጊዜ ሲጠቀስ በአዲስ ኪዳን ደግሞ ከ30 ጊዜ ላይ ተጠቅሷል። ኪዳን ቃሉ ተካየደ፣ ተማማለ፣ ቃል ተገባባ ከሚለው የግዕዝ ግስ የተገኘ ነው። ምሕረት የሚለው ቃል ደግሞ ማብራሪያ ሳያሻሽ ምስጢሩ ከነዘይቤው ከግዕዝ የተሰወረ ነው። ስለዚህ ኪዳን ምሕረት ማለት ነው። የምህረት የይቅርታ ውል፣ ስምምነት፣ መሐላም ማለት ነው። ኪዳን ከተራ ውሎችና ስምምነቶች የበለጠ ጽኑና ቀዋሚ ነው። ከፍ ያለ ክብደትም አለው። ከመጥረባቸው ጋር ቃል ኪዳን አደርጋለሁ ተብለው በዳዊት መዝሙር እንደተጻፈ እግዚአብሔር ከመረጣቸው ቅዱሳኑ ሁሉ ጋር ኪዳን አድርጓል፣ ወደፊትም ያደርጋል። ቃል ኪዳኑ የምህረት ቃል ኪዳንም ነው። በቅዱሳን አበውና በቅዱሳን እናቶች ታሪክ ገድልና ድርሳን እንደምናነበው እግዚአብሔር ለቅዱሳን ከመሞታቸው አስቀድሞ ይገለጥላቸዋል፣ የምህረት ቃል ኪዳን ይሰጣቸዋል። የእግዚአብሔር የምህረት ቃል ኪዳን በቅዱሳን ሕይወት ዙሪያ ብቻ የሚያተኩር አይደለም። ለስማቸው፣ ለመስቀላቸው፣ ለልብሳቸው፣ ገድላቸውን ለያዘ መጽሐፍ አልፎ ተርፎም ለረገጡት አፈርና ለተጋደሉበት ቦታ ሁሉ ተርፎላቸዋል። ስለዚህ ልዩ ልዩም ቃል ኪዳን የተገባላቸው ቅዱሳን መነኮሳት ሞልተዋልና ለቅዱሳን ከሞት አስቀድሞ የእግዚአብሔር መገለጥ ወይም የሚሞቱበትን ጊዜና የአሟሟታቸው መንገድ ገልጦ መንገር በቅዱሳን መጻሕፍት የተለመደ ነው እንጂ እንድንገር ነገር አይደለም። ጌታ ለቅዱስ ጴጥሮስ እንዴት ባለ አሟሟት እንደሚሞት ነግሮታል። እግዚአብሔር ከሞታቸው አስቀድሞ በመገለጥ ለቅዱሳን የምህረት ቃል ኪዳን የሚሰጣቸው በእነርሱ በጎ ስራ ከእነርሱ በኋላ ያሉ የሰው ልጆችን ለመጥቀም ፈልጎ ነው። ተጠቃሚዎቹ ራሳቸው ናቸው እንዳይባል ወደ ሞት አፋፍና የተጠጉ ከመሆናቸውም ባሻገር ለቃል ኪዳን የበቁት የሚጠቀሙበት በጎ ስራ በመስራታቸው ነው። የሰው ልጆችን ያለፉ ቅዱሳንን በመዘከር የቃል ኪዳናቸው ተጠቃሚ ሲሆኑ፣ ቅዱሳኑ ግን ከመታሰብ በቀር በሰው በኩል የሚጨምርላቸው የለም። ቅዱሳን የምህረት ቃል ኪዳን ሲቀበሉ ለወገናቸው ለመትረፋቸው እንረዳለን። የምህረት ቃል ኪዳን ለምን ያስፈልገናል ቢባል ሕግ መተላለፍ ካለ ሁልጊዜ ተጠያቂነት ወይም ቅጣት ይኖራል። ይህም በአዳም ይታወቃል። የሰው ልጆች ደግሞ ከተጠያቂነት ነፃ የሚያደርግ አኗኗር ይዘው አይገኙም። በዚህም ምክንያት ቅጣት እንዳያገኟቸው የሚያድኑበትን በርካታ መንገዶች እግዚአብሔር አዘጋጀላቸው። ከእነዚህም ውስጥ አንዱ የምህረት ቃል ኪዳን ነው። የምህረት ቃል ኪዳን ሁሉ በጎ እንድንሰራ የሚያበረታታ ነው። ይህም ዘወትር ከቃል ኪዳኑ ጋር ተያይዘው በሚቀመጡ ግዴታዎች ይታወቃል።
ለበጎ ስራ ምክንያት የማይሆን ባዶ የምህረት ቃል ኪዳን የለም። ስምሽን የጠራውን፣ ዝክር ያዘክረውን፣ የተራበ ያበላውን፣ የተጠማ ያጠጣውን፣ የተራዘ ያለበሰውን፣ እንግዳ በስምሽ የተቀበለውን፣ ገድልህን ያነበበውን፣ የሰማውን፣ የተረጎመውን ወዘተ ኃጢአቱን ይቅር እምረዋለሁም ኃጢአታችን ይቅር በለን። ኮሜንት ላይ በመግባት ቅድስት ኪዳነ ምህረት በአማላጇ ትጎብኘን እያላችሁ ጻፉልን። የሚሉ ቃል ኪዳናት በሙሉ ከባዱን መልካም ስራ መፈጸም ባይቻለን እንኳን ቀላሉን መስራት እንዳለብን ግዴታ የሚጥሉ ናቸው እንጂ አንዳንዶች እንደሚያስቡት መልካም እንዳንሰራ የሚያሳንፉ አይደሉም። ከዚህ ይልቅ ለበጎ ስራ የሚያሳንሰው የታዘዙትን መስራት ያልተቻላቸውን ሰዎች ተስፋ ሳይቆርጡ እስከ መጨረሻው ሰዓት የሚያድኑበት መንገድ እንዳለ አውቀው የተቻላቸውን እንዲያደርጉ የሚጠቀሙ ናቸው። የእግዚአብሔር ቸርነት ከአእምሮ በላይ ነው። ይህም ሰዎች በእግዚአብሔር ቸርነት ላይ በሚያነሱ ጥያቄ ይታወቃል። ለምሳሌ በየዜና ገድላቸው እንደምናነበው እግዚአብሔር ለብዙ ቅዱሳን እስከ 10፣ 30፣ 55 ወዘተ ትውልድ ድረስ እምርልሃለሁ እያለ የምህረት ቃል ኪዳንን ሰጥቷቸዋል። ይህን በማንበብ እምነት የጎደላቸው አንዳንዶች ይህ እንዴት ይሆናል እያሉ ይጠይቃሉ። ይህ ብቻ በራሱ የፈጣሪ ቸርነት ከህሊና በላይ መሆኑን ያስረዳናል። የፈጣሪ ስለ ፈራጅነቱና ስለ መሐሪነቱ ሲናገር በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። የመጽሐፍ ቅዱስ ቃል እስከ 1000 ትውልድ የሚደርስ የእግዚአብሔር ምህረት መናገሩ በአዋልድ መጽሐፍት ላይ ያለው የ30 እና የ50 ትውልድን ምህረት የሚያወሳው ኃይለ ቃል ሊሰባበል አለመቻሉን ያሳያል። ያን ማክፋፋት ይህን የመጽሐፍ ቅዱስ ቃል እንደውም ይቆጠራል። ዓለም ከተፈጠረ 7500 ዓመት ገደማ ሊሆናት ነው። የሰው ልጆችን አማካይ ዕድሜ እጅግ አሳንሰን በመቁጠር የአንድ ትውልድን ዘመን 30 ዓመት ነው ብለን እንኳን ዓለም ከተፈጠረ ጀምሮ ያለው ትውልድ ከ250 አይበልጥም። ነገር ግን ፈጣሪ የሚወደውንና ትእዛዙን የሚጠብቅ እውነተኛ ሰው ከተገኘ እንደ እግዚአብሔር ፈቃድ ያን ያህል ትውልድ እስከ ዓለም ፍጻሜ የሚኖር ከሆነም እስከ 1000 ትውልድ ድረስ እንኳን ይቅር ሊል ቃል ኪዳኑ ገብቶላቸዋል። ይህ የሚያሳየው የእግዚአብሔር የቸርነቱ ስፋት ነው። 1000 ትውልድ ባይኖርም እንኳን 1000 ትውልድ ስለሌለ እግዚአብሔር 1000 ትውልድ ሊምርም አይችልም አይባልም። ስለዚህ የፈጣሪን ቃል ኪዳን በመሐሪነቱ አንጻር እንጂ ከዓመታቱ መብዛት አንጻር ሊመለከቱት አይገባውም። ፈጣሪ ለቅዱሳኑ በየዕለቱ ብዙ ነፍሳትን ከሲኦል እንዳያወጡ የምህረት ቃል ኪዳን ሊሰጣቸውም ይችላል። የተሰጣቸውን ቃል አሉ። ነገር ግን ተፈጻሚነቱን ስንመለከት በቀን የተባለውን ያህል ነፍሳት ከሲኦል ሊወጡ ወይም አንድም ነፍስ ከሲኦል ላትወጣም ትችላለች። ይህ ግን በተገባላቸው ቃል ኪዳን ላይ ምንም አይነት አሉታ የለውም። ምክንያቱም ለቅዱሳኑ ይህ ቃል ኪዳን ሲሰጥ ሲኦል ካለችው ነፍስ ደግሞ የሚጠበቅ ነገር ይኖራልና ያን የምታሟላ ነፍስ ካልተገኘች ኪዳን ተፈጻሚ አይሆንም። ይህም በመሆኑ ቃል ኪዳኑ ከንቱ ነው አይባልም። ከላይ እንዳየነው ተፈጻሚ ሊሆን ባለመቻሉ ብዙ ለ1000 ትውልድ የተገባው ቃል ኪዳን ከንቱ ነው ሊባልም አይችልምና ምህረት ተብሎ ተለይቶ ይታወቃል። ማለትም ትጠበራለች፣ ኪዳነ ምህረት ትባላለች። ስለዚህ የኃጥአን ሁሉ ዓይን የእርሷን የምህረት ቃል ኪዳን ተስፋ ያደርጋል። የሚገባቸውን ሁሉ አድርገው ላወቁትና ላላወቁት ጉድለታቸውን ሁሉ ሰሙ። ለሚጠሩ ቃል ኪዳንን ለመቀበል ያበቃትን ለሰው ልጆች ነፃነት ልጇ ለሰጠው ፍጹም መድኃኒት ምክንያት የሆነችበት ጸጋዋ ሁሉ በሥላሴ ፊት ይታሰብላቸዋል። የኪዳነ ምህረት ረድኤት አማላጅነት ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኑር አሜን። ከዚህ በመቀጠል በሐምሌ 16 ቀን የሚነበበውን ስንክሳር እንደሚከተለው
እናሰማችኋለን። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሐምሌ 16 በዚህች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሚ አገር ነበረ። አባቱም አጥራቢዮስ የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጽሐፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነው ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነበውም ጊዜ አባቱና እናቱ ደስ ይላቸው ነበር። በዚያም ወደ ኢየሩሳሌም የሚጓዝ አንድ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ስራ አመሰገነለትና ይህን ዓለም እስከናቀና እንደ እርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን የማረከ። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባቴ እፈራዋለሁ፣ ሊወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእነርሱ ገዳም እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደው። በመርከብም ተጭነው ያ መነኮስ ወደሚያርበት ገዳም የደረሱ ጊዜም የገዳሙን አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለ። አብዝቶም በለመነውም ጊዜ ግድ ባለው ጊዜ ራሱን ዳጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነትህን እዘን፣ ድካምህንም ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ስራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድለው 7 ዓመት በሆነ ጊዜ ከእነርሱ በረከት ትቀበል ዘንድ ከመሞት በፊት ወደ አባትህና እናትህ ሂድ የሚል ራእይ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ የተላከ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጦሉለትን ፍርፋሪ እየተመገበ 70 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከራፉ ሽታው ያስጨንቃት ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህን ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም፣ ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትጥለው አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት፣ እንዲህም አላት፣ ይህን መጽሐፍ አንብቡ እኔንም አስቡኝ አላት። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱም እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር ለሌላ እንዳትቀብሩኝ ማሉልኝ አላቸው። በአማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮሁ፣ መሪር ለቅሶንም አለቀሱ። የሮም የከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7 ቀንም ሲፈጽም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆችም ገነዙት። በዚያ በትንሽ ማደሪያ ውስጥ ቀበሩት። ከስጋውን በሽተኞች የሚፈውሱበት ታላቅ ድህነት ተገኘ። እኛንም በቸርነቱ ያድነን። ከዚህም በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ስጋውን በውስጧ አኖሩት። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኖር አሜን አሜን። አቡነ ሐዋርያ ክርስቶስ። በዚህች ቀን ኢትዮጵያዊው ጻድቅ ለአቡነ ሐዋርያ ክርስቶስ ከዚህ ዓለም ከሞት ተሰወሩ። አቡነ ሐዋርያ ክርስቶስ የትውልድ ሀገራቸው ሸዋ መርሃ ቤቴ ነው። እንደነ ኤልያስና ሄኖክ ተሰውረዋል እንጂ በምድር ላይ ሞትን አልቀመሱም። ገና ወደፊት መጥተው በሰማዕትነትም ይሞታሉ። ልደታቸውም ሐምሌ 16 ቀን ነው። የነበሩት ዘመንም በጻድቁ ንጉሥ በአፄ ገብረ ማርያም ሀርበይ ዘመን ነው። ዛሬም የልደታቸው መታሰቢያ በዓል ነው። ጻድቁም የወልአኩ ከሚያገለግሉበት ከወሎ የህላ ሚካኤል ወደ ደብረ በንኮል ገዳም ወስዷቸዋል። እንዲመነኩስም አድርጓቸዋል። የቆረቆሩት አቡነ ሐዋርያ ክርስቶስ ገዳም ወሎ መሃል ተከዜ ውስጥ ይገኛል። የበዛው ገድላቸው በዝርዝር ተጽፎ አይገኝም። ተከዜ በረሃ ላይ እጅግ አስደናቂ ትልቅ የአንድነት ገዳም አላቸው። 12 ክንፍ የተሰጣቸው ታላቁ ጻድቅ አቡነ ሐዋርያ ክርስቶስ በዛሬዋ ዕለት ነው የተሰወሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።